የላፕቶፓችሁ ፍጥነት ወይም ፕሮሰሲንግ ስፒድ እየቀነሰ ከተቸገራችሁ፣ የላፕቶፓችሁ ስቶሬጅ ቶሎ እየሞላ ከተቸገራችሁ፣ እንዲሁም አንድን ሶፍትዌር ወይም አፕሊኬሽን በምትከፍቱበት ጊዜ 4 እና 5 ደቂቃዎችን እየወሰደ ከተቸገራችሁ ይህ ቪዲዮ በእርግጠኝነት ለእናንተ ነው። ስለዚህ ይህን ለማድረግ ምንም አይነት ቴክኒካል ስኪል ወይም እውቀት አያስፈልጋችሁም። እንዲሁም ምንም አይነት ተጨማሪ ሶፍትዌር ወይም አፕሊኬሽን ላፕቶፓችሁ ላይ መጫን አይጠበቅባችሁም። እዛው ላፕቶፓችሁ ላይ ወይም ኮምፒውተራችሁ ላይ ባለ ቢውልቲን ሶፍትዌር ነው እንዴት ፍሪ አፕ ስፔስ ማድረግ እንደምትችሉ የማሳያችሁ። ስለዚህ የላፕቶፓችሁ ፍጥነት እንዲጨምር እና የምትፈልጉትን ስራ ቶሎ እንዲሰራላችሁ ወይም በፍጥነት እንዲሰራላችሁ ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ለማታውቁኝ አማን እባላለሁ። በዚህ ዩቲዩብ ቻናል ጠቃሚ የቴክኖሎጂ ቲፖችን ለእናንተ እያደረስኩ እገኛለሁ። የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ጠቃሚ ኢንፎርሜሽኖችን እና ጠቃሚ ቲፖችን እናንተ ያቀርባሉ። ቀጥታ ወደ ቪዲዮ እናልፋለን። እሺ፣ እዚህ ጋር በቅድሚያ ላሳያችሁ የሚፈልገው ነገር ምንድነው? ወደ ፋይል ኤክስፕሎረር እንገባለን። እዚህ ጋር ዚስ ፒሲ እንደምታዩት እዚህ ጋር ሎካል ዲስክ ሲ ብሎ 20 ጂቢ ወይም 20.9 ጂቢ ፍሪ አፕ ስፔስ አለው ከ182 ማለት ነው። እዚህ ጋር እኔ በቅርቡ ሪሴት ስላደረኩት ወይም ደግሞ ስቶሬጅም ስላጠፋው ብዙም ላይቀንስ ይችላል። ግን እናንተ ይሄ ስቶሬጅ አሁን የምላችሁን ስቴፕ ከተከተላችሁ በኋላ በጣም ይቀንስላችኋል ማለት ነው። ስለዚህ ስቴፕ ባይ ስቴፕ አሳያችኋለሁ። በቀጥታ ምንድነው የምናደርገው? በመጀመሪያ የምናደርገው ምንድነው ዊንዶ እና አርን ዊንዶ ፕላስ አር ተጭነን የረን ዊንዶውን እንከፍታለን ማለት ነው። እዚሁ ላይ ክሊን ኤምጂአር ብለን ጽፋለን። ስፔሊንግ እንዳስተሳሳቱ ክሊን ኤምጂአር ብለን ካስገባን በኋላ ኦኬ እንለዋለን። እዚህ ጋር ምንድነው ዲስካችሁን ያስመረጣችኋል። ስለዚህ እናንተ መምረጥ ያለባችሁ ዲስክ ምንድነው? ሎካል ዲስክ ሲን ማለት ነው። ሲን ከመረጥን በኋላ ሂት ኦኬ። እናም እዚህ ውስጥ የማያስፈልጉ ፋይሎች ስለሆነ ያሉት አሁን በማሳያችሁ ስቴፕ ደልቱ የምላችሁን ፋይሎች መደለት አለባችሁ። ምክንያቱም ምንም የማያስፈልጉ ፋይሎች ስለሆኑ የላፕቶፓችሁን ስቶሬጅ ስለሚይዙ መደለት አለባችሁ ማለት ነው። ስለዚህ እዚህ ጋር ሁሉ ሰሌክት ካደረግን በኋላ ፍሪ አፕ ሲስተም ፋይል የሚለውን በተን እንጫናለን። ድጋሚ ሲን መርጣለን። ኦኬ ካልኩሌት አድርጎ ከጨረሰ በኋላ ሁሉንም እዚህ ጋር ሊስት የሆኑ ፋይሎች ሰሌክት እንደሆኑ ቼክ ማድረግ አለባችሁ። ለምሳሌ የመጀመሪያው ሰሌክት አልሆነ ሶስቱንም ማርክ አድርገዋለሁ። እዚህ ጋር እንደምታዩት 672 ሜጋባይት የማያስፈልግ ፋይል ስቶሬጅ ጋር አለ ማለት ነው። ሶስቱን ኦኬ በማለት እንደልተዋለን ማለት ነው። ዲሊት ፋይል ክሊን አድርጎ ጨርሷል ማለት ነው። በሁለተኛ የምናየው ደግሞ አሁንም በተመሳሳይ ዊንዶ ፕላስ አር ተጭነን እንከፍታታለን የረን ዊንዶውን ማለት ነው። እዚህ ጋር appwiz.cpl ብለን እንጽፋለን ማለት ነው። እንደዚህ ብለን ከጻፍን በኋላ ኦኬ እንላለን። እዚህ ውስጥ ከገባን በኋላ የማንፈልጋቸውን ሶፍትዌሮች ወይም አፕሊኬሽኖች እየመረጥን እንደ አንኢንስታል እናደርጋቸዋለን ማለት ነው። አሁን ለጊዜው ሁሉንም አፕሊኬሽኖች ስለምፈልጋቸው የትኛውን አፕሊኬሽን መደለት አልችልም ማለት ነው። ግን እናንተ የማትፈልጉ ሶፍትዌር ካለ ወይም አፕሊኬሽን ካለ አፕሊኬሽኑን ነክታችሁ አንኢንስታል ማለት ትችላላችሁ። ወይም ፓወርፉል አንኢንስታል፣ በሁለቱም አንኢንስታል ማድረግ ትችላላችሁ ማለት ነው። በዚህ መልኩ እዚህ ጋር ያሉትን የማያስፈልጉ አፕሊኬሽኖች ወይም ስቶሬጃችሁን የያዙ አፕሊኬሽኖችን መደለት ትችላላችሁ ማለት ነው። በመቀጠል አሁንም በተመሳሳይ ዊንዶ ፕላስ አር ነክተን ፕሪፌች ብለን ጽፋለን። ፕሪፌች ከጻፍን በኋላ ኦኬ። እዚህ ጋር የሚጠይቃችሁን ኮንቲኒው ብላችሁ ታልፋላችሁ። እዚህ ጋር ያሉ ሙሉ ፋይሎች የማያስፈልጉ ስለሆኑ ሙሉ ኮንትሮል ፕላስ ኤ አድርጋችሁ ሙሉ ሰሌክት ካደረጋችሁ በኋላ ሺፍት እና ዲሌትን ነክታችሁ ሙሉ ፐርማነንትሊ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ አንዳንድ ፋይሎች ላይ ድልቱ ይችላሉ፣ እነሱን ትተዋላችሁ። በመቀጠል የምናየው በተመሳሳይ ዊንዶ ፕላስ አር ነክተን እዚህ ጋር ብለን እናስገባለን። ቴምፕ ብለን እናስገባለን። ቴምፕ ብለን ካስገባን በኋላ ሂት ኦኬ። እዚህ ውስጥም ፋይሎችን በቅርቡ ስለደለትኩ ነው፣ ግን እናንተ ጋር ብዙ ፋይሎች ሊኖሩ ስለሚችሉ እነዚህንም ሙሉ መደለት አለባችሁ ማለት ነው። በዚህ መልኩ ቴምፖራሪ ፋይሎችን መደለት ትችላላችሁ። በመቀጠል አሁንም በተመሳሳይ ዊንዶ ፕላስ አር ነክታችሁ እዚህ ጋር የፐርሰንት ምልክቷን ታስገባላችሁ። ከዛም ቴምፕ እንደገና የፐርሰንት ምልክቷን ታስገባላችሁ። ደን ኦኬ ትምታላችሁ ማለት ነው። እዚህ ውስጥም ያሉ ፋይሎች ሙሉ ስለማያስፈልጋችሁ ሙሉ መደለት አለባችሁ። ስለዚህ ኮንትሮል ፕላስ ኤ አድርገን ሺፍት ፕላስ ዲሌት ስንነካ ፐርማነንትሊ ይደልትልናል ማለት ነው። በዚህ መልኩ በቅርቡ ስለደለትኩ ብዙ ፋይል ስለሚገኝ እዚህ የማይደለቱ ፋይሎች ቀርተዋል ማለት ነው። በዚህ መልኩ እናንተም እዚህ ውስጥ ያሉትን ፋይሎች መደለት ትችላላችሁ ማለት ነው።
ሌላኛው ደግሞ ስቶሬጃችንን ወይም ሲ ድራይቫችን ፍሪ አፕ ለማድረግ የምንጠቀመው ራሱ ፋይል ኤክስፕሎረር እንከፍታለን። ፋይል ኤክስፕሎረር ከከፈትን በኋላ ሲ ድራይቭ ውስጥ እንገባለን። ከዛም በመቀጠል ዊንዶውስ ውስጥ እንገባለን ማለት ነው። ዊንዶውስ ከገባን በኋላ ትንሽ ስክሮል አድርገን ሶፍትዌር ዲስትሪቢዩሽን የሚል ፋይል እናገኛለን። ሶፍትዌር ዲስትሪቢዩሽን ከፍተን ከገባን በኋላ ዳውንሎድ ውስጥ እንገባለን። እናም ዳውንሎድ ውስጥ ከገባን በኋላ ሙሉ ፋይሎችን እንደልታቸዋለን ማለት ነው። ምክንያቱም የማያስፈልጉና አውትሌት ሊሆኑ ፋይሎች ስለሆኑ እዚህ ጋር የተቀመጡት ሙሉ ሰሌክት ካደረግን በኋላ ሺፍት እና ዲሌትን በመንካት ፐርማነንትሊ ዲሌት እናደርጋቸዋለን እነዚህ ፋይሎች ማለት ነው። ስለዚህ አሁን በቅርቡ ደልቼ የቀሩት እነዚህ የማይደለቱ ፋይሎች ስለሆኑ እዚህ ጋር የቀሩት እናንተ ጋር ብዙ ፋይሎች ስለሚኖሩ በመደለት ፍሪ አፕ ማድረግ ትችላላችሁ ስፔሳችሁን ማለት ነው። ሌላው ስቶሬጃችንን ፍሪ አፕ የምናደርግበት መንገድ ፋይል እንከፍታለን። እንዲሁም በመቀጠል ዳውንሎድ ከገባን በኋላ ሶርት እነካለን። እዚህ ጋር እንመርጣለን ሞር እንልና ሳይዝ እናደርገዋለን ማለት ነው። ስለዚህ እዚህ ጋር ሳይዝ ሶርት ባይ ሳይዝ አድርጋችሁ አሴንዲንግ ኦርደር ስታደርጉት ትላልቅ ፋይሎችን ያስቀምጥላችኋል ማለት ነው። ሶርት ባይ ሳይዝ ካላችሁ በኋላ ስለዚህ እናንተ የማትፈልጉትን ፋይል እየገባችሁ ላርጅ ስቶሬጅ ወይም ብዙ ስፔስ የያዘባችሁን ፎልደር ወይም ፋይል መደለት ትችላላችሁ እዚህ ላይ ማለት ነው። ሌላው ስቶሬጃችንን ፍሪ አፕ ለማድረግ የምንጠቀመው ወይም ስቶሬጃችንን ፍሪ አፕ ለማድረግ የምንገባው ሪሳይክል ቢን ነው። ሪሳይክል ቢን ማለት ፋይሎቻችንን ዲሌት ካደረግን በኋላ ወይም ፐርማነንትሊ ካልደለትን የሚሄዱበት ቦታ ነው ማለት ነው። ሪሳይክል ቢንን እዚሁ ዴስክቶፓችሁ ላይ ታገኙታላችሁ። ሪሳይክል ቢን የምትላለች የሆነች ባስኬት ነገር እሷን ከፍተን እንገባለን። እዚህ ውስጥ ፋይል ሊኖር ይችላል። እኔ ደልቼዋለሁ። እናንተ ግን እየደለታችሁ ወይም ፐርማነንትሊ ሳደሉት ቀርታችሁ እዚህ ጋር ስለምታገኙት ሙሉ ፋይሉ እዚህ ውስጥ ያሉትን ፋይሎች የምትፈልጉ ከሆነ ሪስቶር ማድረግ ትችላላችሁ። የማትፈልጓቸው ፋይሎች ከሆኑ ግን ፐርማነንትሊ ዲሌት አድርጋችሁ ታልፋላችሁ ማለት ነው። ሌላው ስቶሬጃችንን ፍሪ አፕ ለማድረግ የምንጠቀመው አፕሊኬሽኖችን ወይም የማያስፈልጉ አፕሊኬሽኖችን በመደለት ነው። ስለዚህ እሱን የምናገኘው ምን ላይ ነው? ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ በግራ በኩል መሀል ላይ አፕስ የሚል አለ። እሱን ነክተን እንገባለን። እንዲሁም በመጀመሪያ ኢንስታል አፕስ የሚል አለ። እሱን ነክተን እንገባለን ማለት ነው። እዚህ ውስጥ የምታገኟቸው ፋይሎች እናንተ ላፕቶፕ ላይ ተጭነው ያሉና የእናንተ ስቶሬጅ እየተጠቀሙ ያሉ ፋይሎች ናቸው ማለት ነው። እንደምታዩት ራሱ በሳይዝ አስቀምጧል። እዚህ ጋር የኔን ለማየት ብትሞክሩ የመጀመሪያው አፕሊኬሽን ወይም ሶፍትዌር 37 ጂቢ ነው። ቀጣዩ ደግሞ 12 ጂቢ ያዛል። እንዲሁ ያለ እየቀነሰ ሄዳል ማለት ነው። ስለዚህ እናንተ የማትፈልጉትን ፋይል 3 ነጠብጣቡን እየነካችሁ አንኢንስታል ማድረግ ትችላላችሁ። የምትፈልጉ ከሆነ ደግሞ እዚሁ ማስቀመጥ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ የላፕቶፓችሁን ስቶሬጅ ስፔሱን መቀነስ ትችላላችሁ ማለት ነው። ሌላው ስቶሬጃችንን ፍሪ አፕ ለማድረግ የምንጠቀመው ወይ ሰርች ባሯን ትነካላችሁ። ከስር እዚህ ጋር ዲስክ ክሊን አፕ ብላችሁ ሰርች ታደርጋላችሁ። ዲስክ ክሊን አፕ ብላችሁ ጽፉ። እዚህ ጋር መጀመሪያ ላይ ይመጣላችኋል ማለት ነው። ያንን ነክታችሁ ትገባላችሁ። እዚህ ጋር ሲን ሰሌክት ታደርጋላችሁ። እናንተ ሌላ ሰሌክት ታደርጉባችሁ ከሆነ ሲ ሰሌክት እንደሆነ ማረጋገጥ አለባችሁ። በመቀጠልም ኦኬ ትላላችሁ። እዚህ ጋር ያሉትን ፋይሎች ድጋሚ ሰሌክት ያልሆነ ካለ ሰሌክት አድርጋችሁ ኦኬ ትሉታላችሁ። እንዲሁም በመቀጠል ዲሊት ፋይልስ። በዚህ መንገድ ስቶሬጃችሁን ፍሪ አፕ ማድረግ ትችላላችሁ፣ ወይም የማያስፈልጉ ፋይሎችን መደለት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ላፕቶፓችሁ ላይ የሚገኙ የማይጠቅሙ ፋይሎችን በመደለት የላፕቶፓችሁን ስቶሬጅ ክፍት ማድረግ ትችላላችሁ። እንዲሁም ላፕቶፓችሁን በምታጸዱበት ጊዜ ወይም ላፕቶፓችሁን ስቶሬጅ ፍሪ አፕ በምታደርጉበት ጊዜ የላፕቶፓችሁ ፍጥነት ወይም የኮምፒውተራችሁ ፕሮሰሲንግ ስፒድ በዛ ልክ በ2 እና በ3 እጥፍ እየጨመረ ይሄዳል ማለት ነው። የዛሬ ቪዲዮችን ይህንን ይመስል ነበር። ተጨማሪ የቴክኖሎጂ እና እነዚህን አይነት ቲፖችን ለማግኘት ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ያልገባችሁ ነገር ካለና እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ሴክሽን ላይ ጻፉልኝ። እስከ መጨረሻው ድረስ አብራችሁን ስለቆያችሁ አመሰግናለሁ። አማን ነኝ። ይህ የአማን ቶክ ዩቲዩብ ቻናል ነው። መልካም ጊዜ